እኔ ለምሳሌ መሳሪያ 14 ዓመቴ ነው። ሲቪል ነህ ልትሉኝ ነው? ወታደርም ነኝ። ድብን ያለ ወታደር ብቻ ነህ እንዳትሉኝ ደግሞ የአማራ ህዝብ ህልውና መረጋገጥ አለበት የሚል ፖለቲካዊ ግብ ላሳካ መሳሪያ ያነሳው ሰው ነኝ። ይህ ክላሽ ቱላችን ነው። የፖለቲካ ግባችን ማሳኪያ መሳሪያችን ነው። የምን ክንፍ የምን ወገብ ነው የምትፈጥሩት? ፖለቲከኛ ምን ወታደርም ነኝ ሁላችሁ። መቼም የዚህ ሀገር የዚህ የአማራ ህዝብ መከራ የሚቃለለው በመሳሪያ ብቻ ነው ብዬ የአቅሜን በየመድረኩ የለፈለፍኩልሽ አንተ እኮ ሲቪል ልትሉኝ አትችልም። እንደው ትንሽ ዘና ካረጋችሁ የአፋሩን ሾፌር ታሪክ ታውቁታላችሁ? ወይም ከመሃል ሀገር የሄደ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ የሄደ አፋር ላይ መኪናው ይበላሻል። አፋር በረሃ ነው፣ ይቆማል። ከረኛ ፍየል ይገዛል። ማን? ሾፌሩ። ምክንያቱም የቆመ በረሃ ላይ ነው፣ ከተማ የለም፣ ይበላ የለም። ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዝቼ ልብላ ብሎ ይገዛል። ያስተራርደዋል ፍየሏን እና ቅድመ ዝግጅቱ ተጠናቆ ሊበላ ሲል በል እንግዲህ እንብላ እንዳልልህ ስጋው የክርስቲያን ስጋ ነው ይለዋል። ሾፌሩ ነው የሚለው። ሙስሊሙ አፋር ያሳደጋትን ፍየል ገዝቶ ሲበላት እንግዲህ እንብላ እንዳልልህ ስጋው የክርስቲያን ነው ይለዋል። ከምን ነው ፍየልን ክርስቲያን አደረካት ነው ያለው አፋሩ። በቃ ሁሉንም ነንኛ ፖለቲከኞች ነን። ከምንም በላይ የዓለም ሁሉ ነገሩ ፖለቲካ ነው። በቃ ትላላጡ። ይሄ ፖለቲካና ኮረንቲን በሩቁ ምናምን የሚሉት ያሰነፍና የተሸነፈ ትውልድ የሰጠን መፈክር እርሱት። ፖለቲካና ኮረንቲ በሩቁ እያልን እኮ ነው ማንም ደንቆሮ ተደራጅቶ ሲደቁሰን ይኖሩ 80 ዓመት ሙሉ። ፖለቲካና ኮረንቲን በሩቁ ሳይሆን አንቀ ነው ይዘነው ለምን አንደፋድፈንም እንደ ኤሌክትሪክ። እሱን ነው ያረገ ያለው የትውልድ ሞኝ እንፈልግ። ትልቁ ችግር ምንድነው? እኛ አካባቢ እኛ ልጆቻቸው አህያ ጫን እንጂ አባቶቻችን እንደምን ይጭኑ ነበርኩ። ጥንቁልና ብለው አስተው አይደለም፣ ጥበብ ነው። ሚሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት። ስለዚህ ዓለም አህያ ይጋልባል፣ እኛ ደመና እንጋልባለን። በቅኔ እንራቀቃለን፣ በአካዳሚክሱ እንራቀቃለን። የትም ቦታ ኮምፒተንት ነው። ፖለቲካውን ግን ትተነው ነው የኖር ነው። ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት፣ ለዛ መፍትሄ ማዘጋጀት። አሁን ያለው ነባራዊ ሁኔታ ምንድነው? የአማራ ህዝብ ሊጠፋ ነው። ሊጠፋ ነው አይደለም፣ እየጠፋ ያለ ህዝብ ነው። ፎርዛት ማለት እየጠፋ ያለ ህዝብ ነው። መጥፋት የለበትም። ህልውናው ማረጋገጥ አለብን። ግባችን ነው ምንድነው? ፖለቲካ ነው። የአማራ ህዝብ እንዳይጠፋ በምንድነው የምናረጋግጠው? በሰልፍ አይደለም፣ በፓርቲ አይደለም። እንዳይቻል ተሞክሯል፣ እንዳይሆን ታይቷል። ስለዚህ በምንድነው? በመሳሪያ ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባለው አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነኝ ብለህ ካሰብህ ተሳስተሃል። አይደለም፣ ፖለቲከኛም ነህ። ወታደራዊ ስብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው። ምንም መምታታት አያስፈልግም። እና ክንፉ ቁንጮ የለም። ለአንድ ግብ የተነሳን ለአንድ ፖለቲካዊ ግባችን የተነሳን ፖለቲካዊ ግባችን በወታደራዊ አኳኋን በመሳሪያ ለማሳካት እየታገልን ያለን ሰዎችን ፖለቲከኞች ነን። በሂደቱ ውስጥ ወታደሮችን ሁሉንም ነን። ከኛ የተሻለው ሰው ደግሞ አይመጣም። አይመጣም። በቃ የዚህ ትውልድ ሙሴዎች እኛ ነን። አንዳንዴ ሲሸረድሩት ያላችሁ አይደለ? ይሄ በላይ ዘለቀ ዘመን ትውልድ አይደለም። ታግለናል፣ እናሸንፋለን፣ ያሸነፍን ነው ስልጣን እንይዛለን ስል ያው መከረኛ ስልጣን አለ። አሸማቀውም ያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል። ኤክስኪውዝ ሚ እና ሐቁ ይሄ ነው። እምቢ ስንል ነው የኖርነው። አስፈላጊ ከሆነ ወደ አዳም ዘመን ወስጄ ላመጣችሁ ይችላል። ከታሪክ አኳያ እምቢ እንላለን፣ እንዋጋለን። ዙፋኑን ለሌሎች እንተዋለን፣ እንዋጋለን፣ እናምጻለን፣ ግንባር ቀደም እንሆናለን። ዙፋኑ ላይ ስንደርስ ጥለነው ወደ እርሻችን ወደ ቅዳሴያችን እንመጣለን። ያ ዘመን ነው አብቅቷል እያልን ያለን። ስለዚህ
ለማሸነፍ ብቻ ሳይሆን ለመንገስ ጭምር እየተዋጋ ያለ ጄነሬሽን ነው የሚነግሰው። ዘመን አስረስ ምናምን አይደል ምርሱት ኢንዲቪጁዋሎችን ትውልዱ ይነግሳል። አሳሪም ፈችም ባልና ሚስት ሲጣራ አስታራኝ መሬት አከፋፋይ የ89ን የወያኔ ሰራውን መሬት አዋጅ ሻሪ አይቻልም፣ አይሆንም። የህዝብ አስተዳደር በህዝብ የተመረጡ ኃይሎችን ነው የምናወጣው እዛው ውስጥ። እዚህ ላይ መግባባት አለብን። ፋኖ በፖለቲካ ክፍሉ ወይ በሰብሳቢው ወይ በምናምን በመነለው በአንድ ክፍሉ በኩል ማኔጅ ያደርጋል፣ ይከታተላል። እየተዋጋንም ህዝብና አስተዳደር ካልን ይበላሻል። የዓለምም ታሪክ የሚያሳየው እሱን አይደል? አይሆን። እኛ የትግሉ የጡት አባቶች ነን፣ የትግሉ የመንፈስ አባቶች ነን። እንተዋችሁ ብንል እንኳን የሚተወን የለም፣ ማማከሩ አይቀርም። ይሄን ያለንበትን ወረዳ ከህዝብ ለተመረጡ የህዝብ መሪዎች ሸንጎም በለው ምንም በለው ስሙን ሰጣሁ ማለት ተመልሰህ ቸክ አታደርገውም። የዕለት ተዕለት እንቅስቃሴውን አትከታተለውም ማለት አይደለም። ስቲበል የእናንተ ክፍለ ጦር ባለበት ቀጠና እንደ ዞን አስተዳዳሪም በለው ወይ እንደ ወረዳ አስተዳዳሪ ወይ እንደ ክልል መሪም እንደ ዛካይ ክፍለ ጦር መሪም ሊሆን አይችልም። ክፍለ ጦሩን ይመራል በስነ ስርዓት። ክፍለ ጦሩ የሚያስተዳድረው ቀጠና ውስጥ ያለው ህዝብ ደግሞ ራሱ በመረጣቸው መሪዎች የሚመራበትን ፕላትፎርም ይፈጥራል። ከተመረጡም በኋላ ሲያስተዳድሩ ክትትል ይደረጋል፣ ድጋፍ ይደረጋል። ከዓላማችን ከግባችን አኳያ የማይጣረስ ነገር መሰራቱን ያረጋግጣል። በየቀኑ ታረጋግጣላችሁ። በየቀኑ ይህ አስተሳሰብ ወሳኝ ነው፣ መያዝ ይኖርብናል ጎበስ። ይሄን ለማድረግ ግን የግድ ፋኖን ሸክፈን መውጣት አይጠበቅብንም ነው። ታዲያኒያስ ጥለነው ከወጣማ ሌላ ነገር ነው። ሶስተኛ ክፍለ ጦር ሰብሳቢ ዘመን ነው። ዘመን እንግዲህ ይሄን አካባቢ ይዘህ እንደዚህ ብቃታቸውን አሳይታቸዋል እንደ ክፍለ ጦር። ስለዚህ ለፋግታ ለኮማም ለዳንግላ ዙሪያም ለምናምንም በህዝብ የተመረጡ የህዝብ አስተዳዳሪዎችን አስመርጠሃል። አንተ ግን ወደ ጫራ ወይ ወደ ምናምን ሄድ ካልኩ ስህተት ነው የሚሆን እና አስተዳደሩን እንያለን። ራሱን የቻለ መመሪያ ምን የሚፈልግ ነገር ነው። ቶሎ ተግባራዊ መሆን አለበት የሲቪል አስተዳደር ጉዳይ ቶሎ። እንደ መንግስትም ምን ለማመድ ከሆነም ያለ ማመዳን ያኛው ፓርት ስለሆነ ማለት ነው። እሱን እናረጋለን። ተዋጊው ግን ባለበት ተዋጊው ነው ይቀጥላል። እዚሁ እችን ቀበሌ ለህዝብ ስላስረከብን እችን ቀበሌን ጥለን መውጣት አለብን ማለት አይደለም ነው። ከዚህ አኳያ ብታየው አሁን ትንሽ ኢንፎርማል ያደረግነው ነው። ጊዜም እየወሰድን ነው ይገባኛል። ግን አጋጣሚ ጥሩ ስለሆነ አነጋል ልናገር እንድናገር ስላደረከኝ አመሰግናለሁ። ያ የሚስዮናውያን ፖለቲካ 600 700 ዓመት ኢትዮጵያን ያመሰ አሁን ያነሳውን ጨምሮ በማህበረሰብ መካከል ልዩነት የፈጠረ ኢትዮጵያን ያቆረቆዘ አድዋም ሁለተኛውም የጣሊያን ወረራ የሚስዮናዊ ውጤት ነው ባጭሩ። ፖለቲካ አሁን ከፈረንጅ ሚስዮናውያን ወደ ጥቁር ሚስዮናውያን ተቀይሯል። ድሮ ሚስዮናውያን ፈረንጆች ነበሩ፣ ከውጭ ሀገር ቄስ መሰሉ መነኩሴ መሰሉ ይመጣሉ። አሁንም ያ ሚስዮናውያን ፖለቲካ ቀጥሎ ግን ቄስም መነኩሴም ሆነው ይህን ትግል እየበጠበጡት ነው። በተለይ አንተ ባለበት ቀጠና እሱ ላይ ሲሪየስ ውይይት ይፈልጋል። ራሳቸውን የሆነ የሃይማኖት ቡድን የሰጡ እኔና ስረስ የተጣላን ሲመስላችሁ ሁለትም ቀን ሁለታችንም እንደምንነግስ የሚነግሩ እብዶች ግን አክቲቭ የደህንነት ስራ የሚሰሩ ድሮ ባህር ተሻግረው መጣው ይበጠብጡን የነበሩ ነጮችን የተኩ የኔና ያንተ ዘመዶች መነኩሴ የነበሩ አሁን ግን የተገለበጡና ሌላ ዓላማ ያላቸው የኔና ያንተ ቢጤ ባተሌ ግን የምንኩስና ቆብ ያደረጉ እጅግ አደገኛ ኃይሎች አሉ። በዚህ አጋጣሚ ውይይት ይፈልጋል፣ መነጋገር አለባችሁ። እንዳትጃጃሉ። ምናልባት አንድ ሺህ ጊዜ ልከውብኝ ሊሆን ይችላል እኔን ትነግሳለህ እያሉ ይልዚህ ቀጣች አብይ በሚነክስበት ሀገር ዘመን ምንም የሚያንሰው ሆኖ አይደለም። ግን እሱ አይደለም ዓላማችሁ። ውጊያችሁን ላይቭ እንደሚያስተላልፉላችሁ ታውቃላችሁ። ላይቭ ለጠላት ከፋኖ ስንት ተሰዋ ስንት ቆሰለ። ስለዚህ ከነካካው ብዙ ቁም ነገር አንደኛው ይሄ የሚሽን ፖለቲክስ ስለሆነ ሚስዮናውያን ቀለማቸውን እንጂ ተቀየራለሁ። ይሄን ሀገረ መንግስት ማፍረስ፣ ይሄን ህዝብ መጫን፣ መጨቆን